ሁሉ ነገር እድል ነው። ጊዜ እድል ነው፣ ጧት እድል ነው፣ ማታ እድል ነው፣ ቀን እድል ነው፣ ትራንስፖርት እድል ነው። ሁሉ ነገር ክረምት እድል ነው፣ በጋ እድል ነው፣ ማጣት እድል ነው፣ ማግኘት እድል ነው። ካገኘ የመስጠት እድል ሰጥቷል እግዚአብሔር። ካጣህ የማመስገን እድል ሰጥቷል። ብዙ ሰዎች ከኛ ቤተክርስቲያን ወጥተው ቸርች የሚመሰርቱት ምን የሚሉት እውነት እንዳይመስላችሁ ተገልጦላቸው አይደለም፣ አኩርፈው ነው። ወይ አንድ ቄስ አብሽቋቸው ነው፣ ወይ አንድ መነኩሴ አብሽቆታል፣ ወይ አንድ ጳጳስ አብሽቆታል፣ ወይም አንድ ሰው መዝሙር ከልክሎታል፣ ወይ አንድ ሰው አሰብክም ብሎታል። የኩርፊያ መወጫ ነው የሚያደርጉት። እንደ እግዚአብሔር ፈቃድ የምንማማርበት የትምህርታችን ኃይለ ቃል የሚሆነው የጸናውን አስቡ በሚል ርዕስ ነው የምንማማረው። የሐዋርያው የቅዱስ ጳውሎስ መልእክት ምዕራፍ 12 ቁጥር 3 ላይ የምናገኘው ኃይለ ቃል ነው። ይሄ ቅዱስ ጳውሎስ እንደምታውቁት የቅድስት ቤተ ክርስቲያናችን ብርሃን ነው። ሀብተ ትምህርት ሀብተ መልእክት የተሰጠው ከቅዱሳን ሐዋርያት ሰፊውን የመጽሐፍ ክፍል ወይም ከመጽሐፍ ቅዱስ 14ቱን የጻፋቸው እሱ ነው። በዋናነት ለቅድስት ቤተ ክርስቲያን ከሚያስደንቁት ጸጋዎቹ አንዱ ለምዕመናንና ለክርስቶስ ያለው ፍቅር ነበረ። ለክርስቶስ ያለው ፍቅር ፍጹም የጸና መሆኑን ሲነግረን ራሱን ሁሉ ዘንግቶ ጌታችን ኢየሱስ ክርስቶስ በእሱ እንደሚኖር ነግሮናል። አሁን እኔ በሥጋ ሕያው ሁኜ አልኖርም፣ በእኔ የሚኖረው ክርስቶስ ነው ይላል። ገላትያ ምዕራፍ 2 ቁጥር 20 ላይ ሲነግረን እኔ በሥጋ ሕያው ሁኜ አልኖርም፣ በእኔ የሚኖር ሰው የሚኖረው ክርስቶስ ነው ይላል እና ቅዱስ ጳውሎስ ለራሱ መኖር አቁሞ ለክርስቶስ የሚኖር ሰው ነበረ እና ልሳነ ክርስቶስ ይባላል። የጌታን ነገር ሲናገር የራሱን ነገር ምንም ሳይጨምር የሚናገር የክርስቶስ አንደበት፣ የክርስቶስ ሰሌዳ የሆነ ሰው ነበር ቅዱስ ጳውሎስ። ለምዕመናን ደግሞ እንዴት እንደሚያስብላቸው ሲናገር ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 33 ላይ መኑ ውእቱ ዘይደዊ ወያሐምም አነ፣ የማይታመም ማን ነው? እኔስ አልታመም ምን? የማይደክም ማን ነው? እኔስ አልደክምም ምን ይላል። ይሄ ማለት ምን ማለት ነው? ቅዱስ ጳውሎስ በኃጢአት ለታመሙት ሰዎች ሁሉ ይታመማል። ለታመሙት ሰዎች ሁሉ እንግዲህ በአንድ ሰው ችግር መጨነቅ ትልቅ ፍቅር ይባላል። ቅዱስ ጳውሎስ ግን በኃጢአት ለታመሙት ሁሉ ይጨነቃል። አንድ ሰው ትልቅ አደጋ ደረሰበት ሲባል የምንወደው ሰው ሲሆን ለዚያ የሚሰማን ነገር ምግብ የማያስፈላ እንቅልፍህ የማያስወስድ ሊሆን ይችላል፣ ርኅሩህ ልብ ካለ። ቅዱስ ጳውሎስ ግን ይህንን የሚያደርገው ለሁሉም ምዕመናን እና ስለ እናንተ ምጥ ይዞኛል ይላቸው ነበረ። እናት ልጇን ስትወልድ በሚሰማት መጠን ቅዱስ ጳውሎስ ለአንድ ክርስቲያን ያስብ ነበር እና ፍጹም ክርስቶስን የሚመስል ነበር። ጌታችን ኢየሱስ ክርስቶስ ራሱን አሳልፎ በመስጠት ነበር ፍቅሩን የገለጠ። ወነይነሂ ንተነብል በአምሳለ ክርስቶስ፣ እኛም በክርስቶስ አምሳል ወደ እግዚአብሔር እንለምናለን ብሎ ሁለተኛ ቆሮንቶስ ምዕራፍ 5 እንደነገረን በክርስቶስ አምሳል ማለት ራሳችንን እንደ ጌታ ስለ ምዕመናን ሰውነት አሳልፈን በመስጠት ፍጹም አስታራቂዎች እንሆናለን ያለ ሰው ነበረ እና ቅዱስ ጳውሎስ እንደሱ ፍቅር የሞላለት አባት አልነበረም። ረድኤቱና በረከቱ ከሁላችን ጋር ይኖር። ለወንጌል ሁሉን አድርጓል። ከታመሙት ጋር ታሞ አስተምሯል። ለጣዖት ከሚሰግዱት ጋር ጣዖት የሚያመልክ መስሎ ሰብኳል። ከነዳያን ጋር እንደ ነዳይ ሆኖ አስተምሯል። ሁሉን የሆነ ነው። ተገርፏል፣ ተሰቃይቷል፣ ታስሯል፣ ተሰድቧል፣ ሁሉን አድርጓል። መስሎም አስተምሯል። የዕብራውያን ሰዎች ቅዱስ ጳውሎስ መልእክቱን እንደጻፈላቸው ቢያውቁ መልእክቱን አንቀበልም እንዳይሉ ስሙን ሰውሮ እስከ መጽሐፍ ምዕመናን ይዳኑ እንጂ የኔ ስም ይቅርብኝ ብሎ መጽሐፍ ጽፎ ስሙ የማን እንደሆነ የማይታወቅ አድርጎ ጻፈ።
ስም ይቅርብኝ ክብር ይቅርብኝ ብሎ የሚያስተምር መምህር ቅዱስ ጳውሎስ ነበረ። የዕብራውያን ሰዎች ሕግ ለሚያውቁ የሕጉ ፍጻሜ የሆነውን ጌታችን ኢየሱስ ክርስቶስ ግን ሳይደርሱበት ለቀሩ ለአይሁድ የተነገረ የመጽሐፍ ቅዱስ ክፍል ነው። በዚህ ክፍል ላይ አይሁድ መከራ ተቀብለው የሚያገኙትን ዋጋ ነግሯቸዋል። ምዕራፍ 11 እና ምዕራፍ 12 ላይ መከራ አይንካን ለምን ትላላችሁ? አባቶቻችንም እኮ ቀድመው በመከራ ነው ያለፉ። ችግር አይድረስብን የምትሉ ለምንድን ነው? የመከራ የማመን ዋጋው መከራ አለመቀበል የሚመስላችሁ ለምንድን ነው ብሎ ይህንን ለማረም ነው ይህን መልእክት የጻፈው። በሃይማኖት ውስጥ ለሚኖሩ ሰዎች አንዱ ፈተና ሰዎች አምነው ሲጸልዩ፣ ሲጾሙ፣ ሲሰግዱ የእምነታቸው ዋጋ በመከራ አለመነካት መስሎ ይታያቸዋል። እግዚአብሔርን ከቀረብኩት አይርበኝም፣ አይጠማኝም፣ አያመኝም፣ ሰላም ሆናለሁ ብለን እናቀዳለን። ነገሩ ግን ከዚህ ወደዚያ ያለው የሆነ ነው፣ አይገናኝም ነገሩ። ኦርቶዶክሳዊ ሊሆን የፈለገ ሰው ሁሉ የሚጠብቀው መከራ እንደሆነ አስቦ መምጣት አለበት። የኦርቶዶክሳዊነት ዋጋው ከዚህ የተለየ ነው። ሰው የእግዚአብሔር ሲሆን እለብሳለሁ ብሎ ሊያስብ ይችላል። ግን የእግዚአብሔር ስንሆን እንዲያውም እንለብስ የነበረ ልናጣም እንችላለን። ለምሳሌ አብርሃም የእግዚአብሔር ሳለ የእግዚአብሔር ሳይሆን ሳለ ዘመድ ነበረው። የእግዚአብሔር መሆን ሲጀምር ግን ከዘመዶች ተለይተህ ውጣ ነው ያለው። የእግዚአብሔር መሆናችን ብቸኛ ሊያደርገን ይችላል። አብርሃም የእግዚአብሔር ሳይሆን ሳለ ሀገር ነበረ። የእግዚአብሔር መሆን ሲጀምር ግን ሀገር አጣ። ሁሉን አጥቶ ነው የተከተለው። እግዚአብሔር ሲጠራው ማርና ወተት የምታፈስ ምድር እሰጥሃለሁ ብሎ ነበር የጠራው። ከጠራው በኋላ ግን የዕለት እንጀራ አጥቶ አብርሃም ወደ ግብፅ እንዲሰደድ ሆኗል። እግዚአብሔርን የመከተል ዋጋ ባሰብነው ሰዓትና ጊዜ ቦታ ላይመጣልን ይችላል። ያንን ነው ቅዱስ ጳውሎስ የሚያስተምረ። እንደዚያ ያገኘ የለም። ስላመነ የተሸለመ ስላመነ ያመነው አምላክ አስጊጦ አስውቦ አስከብሮ ያኖረው የለም። ስላመነ የተፈተነ ነው ያለው ለማለት ነው። ጌታም ሐዋርያትን ጠርቶ ሲያስተምራቸው ወትከውኑ ጽሉአነ በእንተ ስሜ በውስተ ኩሉ አሕዛብ፣ በእኔ ስም ስላመናችሁ የኔን ስም ስላስተማራችሁ በእኔ ስም ስለተጠራችሁ በዓለም ሁሉ ዘንድ የተጠላችሁ ትሆናላችሁ። ከምኩራቦቻቸው ያወጧችኋል። ወኩሉ ዘይቀትል ኪያክሙ ይመስሎ ከመ ዘመሥዋዕተ ያበጉ ለእግዚአብሔር፣ እናንተን የሚገድል ሁሉ ለእግዚአብሔር መሥዋዕት የሚያቀርብ የሚመስልበት ጊዜ ይመጣል አላቸው ጌታ። አውቃችሁ ግቡት ነው። በእኔ ስም ትወደዳላችሁ አላላቸው። ስለምጸልይ ሰው ይወደኛል ብለን ካሰብን ሊሆን አይችልም። እንዲያውም የክርስቶስ መሆን ስንጀምር በሰዎች ላይ ያደረ ጋኔን ሁሉ እኛን መጥላት ይጀምራል። ሰዎች እንዲጠሉን ሊያደርግ ይችላል። በስንፍናችን የሆነውን ነገር ግን ሰው ሁሉ ይጠላኛል ብለን እንድናስብ አይደለም። ስለዚህ ክርስቲያንነት ወዲና ወዲያ ነው እኛ የምናስበው። ክርስቲያንነት ማለት እንግዲያማ እየተጨነቁ መኖር ነው ወይስ እግዚአብሔር የእኛን መብት ገፈን ለሱ ሰጠን በቃ ለሱ ብቻ እንድንኖር የሚፈልግ አምላክ ነው የሚል ጥያቄ ሊነሳብን ይችላል። እንደዚህ አይደለም። ደስታ ማግኛውን መንገድ ነው የለየው። በዓለም ሳለን የምንፈልገው አይምሯችን ምንም ሳይቸገር መደሰት ነው። ከዛ ያ ደስታ ግን ቶሎ የምናጣው ይሆንና መከራን የሚያስከትል ደስታ ይሆናል። በክርስቶስ ስናምን ግን መከራ ይመጣና መከራ ውስጥ የማያልቅ ደስታ ይገኝበታል። መንገዱን ነው ጌታችን ዘወር ያደረገልን። በዚያኛው ሳይከፋችሁ ጊዜያዊ ደስታ አግኝታችሁ ያ ጊዜያዊ ደስታ የዘላለም ሐዘን ጥሎባችሁ ይሄዳል። እኔን ስትከተሉ ደግሞ ሐዘን ይገጥማችሁና ሐዘኑ ውስጥ ግን የማይነጥፍ ደስታ ታገኛላችሁ። ማንም ሊወስደው የማይችል ደስታ ማለት ነው። ያንን ነበረ ጌታ ያስተማረን። ቅዱስ ጳውሎስ ለዕብራውያን ሰዎች ያስተማራቸው አንዱ የሊቀ ካህናቱን የመሥዋዕቱን ነገር ካስተማራቸው በኋላ አንዱ መከራ አይንካን ለምንድን ነው የምትሉ? ይህን ሁሉ ያስተምራቸው የፈለገው የሃይማኖታቸው ዋጋ
ወዲያው መጥቶ ሮማውያንን አስወጥቶ እግዚአብሔር ሰላም እንዲሰጣቸው ይፈልጋሉ። መሲሁ ከተወለደ ለምን ሰላም አይሰጠንም? ሮማውያን ለምን ይገዙናል? የሚል ጥያቄ ነበራቸው። አንደኛ መሲሁ ተወለደ ካልከን ሊቀ ካህናቱ ተሻረ ካልከን ማን ሊቀ ካህናት ይሆነናል? መስዋዕቱ ቀረ ካልከን በምን እንታረቃለን ከእግዚአብሔር ጋር? መሲሁ ከተወለደ ለምን ከሮማውያን መከራ አያድነንም? የሚሉ 3 ጥያቄዎች ነበሩባቸው። የዕብራውያን መልእክት እነዚህ 3 ጥያቄዎች ለመመለስ የተጻፈ ነው። ሊቀ ካህናቱ ተሻረ ካልከን ማን ሊቀ ካህናት ተሻረ ይሆነናል ብለው ለጠየቁት ጥያቄ ኦሪትሰ ትሰይም ሰብአ መዋቴ፣ ኦሪት ሟች ሰውን ሊቀ ካህናት አርጋ ትሾማለች። ዘከመዝኬ ሊቀ ካህናት ይደለወን፣ እንዲህ ያለ ሊቀ ካህናት ይገባናል። ዘልዑል እምሰማያት፣ ከሰማያት በላይ ያለ ከኃጢአት የራቀ ሁሉን የሚችል እንዲህ ያለ ሊቀ ካህናት ይገባናል ብሎ እንዲያውም ወደ ታላቁ ሊቀ ካህናት አምጥቻችኋለሁ፣ ወደ እሱ ወስጃችኋለሁ ብሎ ነው ቅዱስ ጳውሎስ የሚያስተምራቸው። አኮ ግብር ቦቱ ከመቀ ሊቃነ ካህናት ላያቀርቡ ቅድመ በይንተ ኃጢአቶም ወድኅረ በይንተ ሕዝብ፣ አስቀድመው ስለ ራሳቸው ኃጢአት በኋላ ደግሞ ስለ ሕዝቡ ዕለት ዕለት መሥዋዕት እንደሚያቀርቡ እንደ ቀድሞዎቹ ሊቃነ ካህናት ዕለት ዕለት መሥዋዕት ማቅረብ የሚያስፈልገው አይደለም። ውእቱሰ ገብረ ዘንተ በምዕርሶ አርሶ፣ እርሱ ግን ራሱን መሥዋዕት አድርጎ ባቀረበ ጊዜ ይሄን አንድ ጊዜ ፈጽሟልና በአንድ ጊዜ መሥዋዕት የዘላለም ሕይወትን የሚያድል እንዲህ ያለ ሊቀ ካህናት ይገባናል ብሎ የሊቀ ካህናቱን መብለጥ ነግሮ የእነሱንም የዘመን መብለጥ ነገራቸው። በጉ ቀረ ካልከን በምን ከእግዚአብሔር ጋር እንታረቃለን ሲሉት ደግሞ ወደሙ ለእግዚእነ ኢየሱስ ክርስቶስ ያነጽህ ሕሊናነ እምግብር ምውት፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ሕሊናችንን ከሞተ ሥራ ሁሉ ያነጻናል አላቸው። ዕብራውያን ምዕራፍ 9 ቁጥር 14 ላይ ይሄ እምግብር ሕሊናነ የደሙ የበጉ የፍየሉ ደም የሚያነጻው አፋዊ ለምጽ ነበረ። የክርስቶስ ደም ግን ነፍስን ሥጋንና መንፈስን የሚቀድስ ነው። ያንን ሰጠን ነው። ለዚህ ነው ካህኑ ቅዱስ ሥጋውን ክቡር ደሙን ሲያቀብለን ሥጋሁ ለአማኑኤል አምላክነ ዘነስኦ እምእግዝእተ ኩልነ ለቅድሶተ ሥጋ ወነፍስ ወመንፈስ፣ ሥጋን ነፍስን ለመቀደስ አማኑኤል ከመቤታችን ከቅድስት ድንግል ማርያም በሁለት ወገን ድንግል ከሆነች ከሷ ነስቶ የተዋሃደው ቅዱስ ሥጋው ይህ ነው ብሎ ያቀብለናል። አንዱ የቀራቸው ደግሞ ክርስቶስ ከተወለደ ለምን በመከራ እንሳቀያለን? መሲሁ ሲወለድ ለምን ሰላም አናገኝም ብለው ነበር ጥያቄያቸው። ይሄንን ነው መከራ አይንካን የምትሉ ለምንድን ነው? ዛሬም በሀገራችን ታውቃላችሁ፣ ኢትዮጵያ የእግዚአብሔር ሀገር ከሆነች እግዚአብሔር ለምን ሰላም አይሰጠንም የሚል ሁሉም ሰው ነው የሚጠይቀው። ግን ክርስቶስን የተከተልነው ጦርነት እንዳይነካን፣ ረሃብ እንዳይነካን፣ እስራት እንዲቀርልን ነው ወይ ነው? አይደለም። ክርስትናን ከዚህ ጋር የሚያገናኘው ነገር የለም። ፖለቲካ ጥሩ መጣ አልመጣ ከክርስትና ጋር የሚያገናኘው ነገር የለም። ሰላም ሲመጣ በጽድቃችን ነው፣ መከራ ሲመጣ በኃጢአታችን ነው። አዎ መከራ ኃጢአት መከራ ሊያመጣ ይችላል። ግን ሰላም ስላላገኘን እግዚአብሔር ኢትዮጵያን ትቷታል አንልም፣ ወይም እግዚአብሔር ከኛ ጋር እኛ አይደለም አይደለም። እንደዚያ ከሆነማ መከራ አይንካን ለምንድን ነው የምትሉ? የማይቆነጥጥ ልጅ እኮ የሰው ልጅ ነው አላቸው ቅዱስ ጳውሎስ። የጎረቤት ልጅ አይቆነጥጥም፣ የሚቆነጥጡት የራስ ልጅ ነው። እንግዲያው እግዚአብሔር ልጆቹ ካደረጋችሁ ይቆነጥጣችኋል። ስለዚህ ምን አደረጋቸው? እንዲህ ብሎ ይጀምራል። ቁጥር 1 ሲጀምር ዕብራውያን ምዕራፍ 12 ቁጥር 1 ላይ ሲጀምር እንዲህ ብሎ ይጀምራል። ነገረ መከራ ያለበት አንቀጽ ነው። አማርኛው መጽሐፍ ቅዱስ የምዕራፍ 11 መጨረሻ አድርጎ ነው አሁን የምጠቅሰውን ቃል የሚናገረው። ግዕዙ ግን ምዕራፍ 12 ቁጥር 1 አድርጎ ይጀምራል። ሁሉንም ሲጠቀስ ግራ እንዳትጋቡ ለማለት ነው። ምን ይላል? እለብነ እሙንቱ ሰማይት ዘያአውዱነ ከመደመና፣ እንደ ደመና የሚከቡን እንደዚህ ያሉ ምስክሮች አሉን። ወንሩጽ ሀበጽኑ ተስፋነ፣ በሃይማኖት ተጠብቆ ወዳለልን ተስፋ በትዕግሥት እንገስግስ። ወንትለወ ለፍጹም መላክነ፣ የእምነታችን ራስና ፊት አውራሪ አበጋዝ የሚሆን
ክርስቶስን በትዕግስት እንከተለው። ዘታገሰ ኀፍረተ መስቀል አናይስዮ ኀፍረትን ንቆ መከራ መስቀልን የታገሰ በእንተ ፍስሐሁ ዘጽንዑ ሎቱ ተዘጋጅቶለት ስላለ በፊቱ ስላለው ደስታ የመስቀልን ኀፍረት የናቀውን የእምነታችን ራስ ክርስቶስን እያሰብን ወደፊት እንሩስን። ሀሊወ እስኩ ለዘመጠነዝ ተአገሰ ማኅጣን ከኃጢአተኞች ይህንን ያህል የታገሰውን የጸናውን እስኪ አስቡት። ተጋደልዋ ወበይዋ ለኃጢአት ኃጢአትን እምቢ በሏት ታገዟት። ከመይትስርህ ወይትልክም ነፍስክሙ ነፍሳችሁ በኃጢአት እንዳትደክም። አዲክሙ ይጸናይክሙ እስከ ትበጽሑ ለደም ደም አፍስሳችሁ ኃጢአትን እስከ መዋጋት ድረስ ገና አልጸናችሁም እና ስለዚህ የጸናውን አስቡ ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ምን አለ? ወብነ ሰማይት ዘያአውዱነ ከመ ደመናት። እንግዲህ አንድ ሰው በሃይማኖት ሲኖር ኦርቶዶክሳዊ የመሆኑ ምልክት መፈተኑ ነው። የማይፈተን ክርስቲያን ከክርስቶስ ኅብረት የወጣ የሰይጣን ባልደረባ ነው። ከእግዚአብሔር ጋር መኖር ከጀመራችሁ መፈተን ትጀምራላችሁ። ከእግዚአብሔር ጋር መኖር ካልጀመርን ብቻ ነው ፈተና የሚቀርልን ማለት ነው። ስለዚህ ከእግዚአብሔር ጋር ስንኖር መፈተን እንጀምራለን። ከእግዚአብሔር ጋር ስንኖር ፈተና ሲመጣ አንዱ የምንቸገርበት ነገር ምንድን ነው ሲባል አርአያ ማጣት ነው። አርአያ ማጣት ወይም ደግሞ ማንን እንምሰል የሚል ነው። በጣም ብዙ ፈተናዎች አሉት። አሁን በዚህ ዘመንም አንዱ ጥያቄ ነው ማለት አርአያ የሚሆነን ሰው ጠፋ የሚለው ማለት ነው። ሁሉም ሰው ሁሉም ምዕመናን የራሱን ችግር ማየት ትቶ አርአያ የሚሆነን አባት አጣን ነው የሁሉም ሰው ጥያቄ። አርአያ የሚሆነን አባት የለም፣ ጥሩ አባት የለንም፣ ጥሩ መሪ የለንም። ፊት ለፊታችን ማንን እያየን እንጓዝ? መነኮሳቱ እንዲያደርጋሉ፣ ቄሶቹ እንዲያደርጋሉ፣ ጳጳሳቶቹ እንዲያደርጋሉ፣ ማንን እያየን ጥሩ እንሁን የሚል ጥያቄ ሁሉም ሰው ያነሳል። ምክንያቱም የሰው ልጅ ሁል ጊዜ ከተጠያቂነት አመልጥበታለሁ ብሎ ያሰበውን ነገር ሁሉ ይናገራልና። አንዱ ምንድን የሚያደርገው አርአያ ስላጣን ወይም ደግሞ የሚመሩን ሰዎች ኃጢአተኛ በመሆናቸው ምክንያት እኛ ከቅጣት የምናመልጥ ይመስልናል። ግን አናመልጥ። ብዙ ናቸው ብለህ ከኃጢአተኞች ጋር አንድ አትሁን ነው የሚለው ነቢዩ ሲራክ። ኃጢአት የሚበዙ ሰዎች ስለበዙ እንደምን ላድርግ ክፉ ዘመን ሆነ ብለን መልስ መስጠት አንችልም። ምክንያቱም ክርስቶስ ለኛ በተፈጥሮ 3 ነገር ሰጥቶናል። አንደኛው ዕውቀት ነው፣ ሁለተኛው ምርጫ ነው፣ ሶስተኛው ክህሎት ነው። 3 ሰጥቶናል። ዕውቀት ሰጥቶናል፣ ክፉና በጎ እንድንለይ እያስተማረን ነው። አይምሯችን ራሱ ጠያቂ ነው። ሁለተኛ ደግሞ ምርጫ አለን፣ ነፃ ፈቃድ ሰጥቶናል። አስገድዶ ኃጢአት ያሰራን ሰይጣንም የለም፣ አስገድዶ ያስጀመረን ጓደኛም የለም። ወደን ለምደን ፈቅደን ነው የምንጀምረው። ሶስተኛ እምቢ የማለት ችሎታ ሰጥቶናል። የሚወስን ልብ፣ የሚያስብ አይምሮ፣ የሚሸሽ አካል ሰጥቶናል። ኃጢአት የገዛ ፍላጎታችን አስገድዶን ብንሰራ እንኳን ራሳችንን የምንሰራው እንጂ ኃጢአት እንድንሰራ ወይም ባንሰራ የሚደርስብን መከራ የለም። ስለዚህ ራሳችን ወደን የምናደርገው ኃጢአትን የሚያሸንፍ ችሎታ፣ መምረጥ የሚችል ነፃ ፈቃድ፣ ክፉና በጎ መለየት የሚችል አይምሮ ስለሰጠን እግዚአብሔር ተጠያቂ ራሳችን ብቻ ነው። ስለዚህ እግዚአብሔር ይሄንን ሁሉ ጸጋ ሰጥቶናል። አሁን ደግሞ አርአያ የሚሆነን ማን ነው? አርአያ የሚሆን ሲጠፋ ዘመን እየከፋ ሲሄድ፣ እንዲያውም አሁን እኛ ያለንበት ዘመን ጥሩ ነው። ላንመለከታቸው እንችላለን እንጂ ብዙ በጎ ሰዎች አሉ። በገዳምም አሉ፣ በከተማም አሉ፣ ከካህናትም አሉ፣ ከምዕመናንም አሉ። እኛ ማየት ስላልቻልን በጎ ሰዎች የሉም ማለት አይደለም። መቼስ ነፋስን ስላላየነው ነፋስ የለም አንልም። እኛ በጎ ሰው አይተን ባናውቅ በጎ ሰው የለም አይባልም። ግን ባናይስ ነው። እንዲያውም በመጨረሻው ዘመን ጥሩ ሰው ብቻ ሳይሆን ሃይማኖተኛ ሰውም ማግኘት ላይቻል ይችላል።
ጌታ በሉቃስ ወንጌል የሰው ልጅ በመጣ ጊዜ እምነት ያገኝ ይሆን ብሏልና እንኳን ምግባር እምነት ይጠፋል። በመጨረሻ ላይ ሃይማኖት እንኳን ያለው ሰው ይጠፋል። የዚያን ጊዜ መካድስ ከቅጣት ያድናል አያድን? እና ምንድነው አሁን እግዚአብሔር የሚጠይቀን ከኛ ሲባል ምን አራያ ማንን እናደርግን? አራያ የምናደርጋቸው እንደ ደመና የሚከቡን በዙሪያችን አሉ ይላል ቅዱስ ጳውሎስ። እንደ ደመና የሚከቡን አሁን የያዝናቸው ሰዎች አራያ ባይሆኑን ንስሐ አባታችን አራያ ላይሆነን ይችላል። የምናያቸው ካህናት፣ የቤተ ክርስቲያን መሪዎች አራያ ላይሆኑን ይችላል። ወይም እንዲያውም የሚያሰናክለንን ነገር ሊያሳዩን ይችላል። ግን አራያ የሚሆኑን ግን እንደ ደመና የሚከቡን አሉ አለ። ጠቅሷቸዋል። እነማን ናቸው? እነ ጌዴዎን፣ እነ ባርቅ፣ እነ ዳንኤል ከላይ ምዕራፍ 11 ቁጥር 1 ጀምሮ እነ ሄኖክ፣ እነ አብርሃም የጸኑትን ዘረዘረልን። እነዚህን ማየት እንችላለን። ቅርብ ያለው አባት አራያ ባይሆነ ሩቅ ያለውን ተመልከት ነው። የታይቼ በመጽሐፍ ተጽፎልሃል። ገድላቸው ተጽፏል፣ በመጽሐፍ ቅዱስ ተነግሯል፣ ትርጓሜያቸው እየተነገረ ነው። ስለዚህ የጸኑትን እንደ ደመና የሚከቡን ምስክሮች አሉ ነው። ምን ማለት ነው? ደመና ከሀገር እንደማይጠፋ ወይም ከሰማይ ስር እንደማይታጣ አራያ ጠፍቶ አያውቅም ነው። አንተ ስንፍናህ ነው እንጂ ማድረግ ስለማትፈልግ ነው እንጂ ማመካኘት ስለምትወድ ነው እንጂ አራያ የሚሆንህ ሰው ጠፍቶ አያውቅም። ወይ ማስተዋል አትፈልግም ወይም እያመካኘህ ከእግዚአብሔር እቅፍ ትወጣለህ እንጂ አራያ የሚሆንህ አላጣህም። ደመና ታቶ ያውቃልን? ነፋስ ጠፍቶ ያውቃልን? አራያ የሚሆን በጎ ሰው ጠፍቶ ያውቃል? አያውቅም። አልቦሙ ምክንያት ለጌጋዮሙ ለበደላቸው ምክንያት የላቸውም ብሏል ጌታ። ስለዚህ ሰው እነገሌ አሰናክለውኝ እነገሌን አይቼ ነው እንዲሆንኩት እነገሌን አይቼ ነው እንዲሆንኩት ብንል ከፍርድ አናመልጥም። አራያ የሚሆኑን አሉ። ገድለ ቅዱሳንን ከምናነብባቸው 8 ምክንያቶች አንዱ አራያ እንዲሆኑን ወንጌልን እንዴት እንድንፈጽመው ነው። ወንጌል እንዴት ነው የሚሰራው ነው። ቂምን ይዞ አለመዝለቅ እንዴት ይቻላል? ቂም ይዞ የሚተው አባት ተጽፎ እናገኛለን። እንዴት ጸሎትን ማዘውተር ይቻላል? አዘውትሮ የሚጸልይ አባት ገድል አለልን፣ እዚያ መማር እንችላለን። ገንዘብን መናቅ እንዴት ይቻላል? ገንዘብን የሚንቁ አባቶችን እናገኛለን፣ ታሪካቸው አለ። ስለዚህ ወንጌል እንዴት እንደሚተገበር የሚያሳዩን እንደ ደመና የሚከቡን እንዲያውም የሚከቡን ነው እንጂ የሚጋርዱን አላለም። እለ ይጸልሉነ አላለም ይላሉ አባቶቻችን። የሚጋርዱን አላለም፣ የሚከቡን ነው ይላል። ለምን ነው እንደዚህ ያለው? መጋረድ በአንድ በኩል ብቻ ነው፣ መክበብ ግን ዙሪያውን ነው። አራያ የሚሆኑን ሰዎች ብዙ ናቸው ነው፣ ጥቂት አይደሉም። መጋረድ ለምሳሌ በዚህ የጋረደኝ ሰውዬ በዚህ ላይ ጋረደኝ ይችላል፣ በዚህ በኩል ቢጋረድ በዚህ ላይ ጋረድልኝ ይችላል። እና የሚከቡን ማክበብ ዙሪያውን ነው። አራያ የሚከቡን ሰዎች ብዙ ናቸው፣ አራያነታቸውም ብዙ ነው። ምናልባት እኛ አንድ ሰው ሆነን የብዙ ኃጢአት ባለጸጎች ልንሆን እንችላለን። አንድ ሰው ነን ግን አካላችን ኃጢአታችን ግን የብዙ ነገር መከማቻ ነው። አንድ ቅዱስ ሆኖ ግን ለብዙ ነገር ምሳሌ የሚሆኑ ደግሞ ወልተዋል። አቡነ ተክለ ሃይማኖት ለሰማዕትነት ማስረጃ ናቸው፣ ለምናኔ ማስረጃ ናቸው፣ ለነቢይነት፣ ለሐዋርያነት፣ ለካህንነት፣ ለምንኩስና፣ ለሁሉ ነገር ለመታዘዝ፣ ገንዘብን ለመናቅ፣ ሹመትን ለመናቅ አንዱ ቅዱስ ብቻ ለብዙ ነገር ምሳሌ መሆን ይችላል። አብነታቸው በብዙ ወገን ነው። ሌላው የደመና ሥራ ምንድን ነው? ደመና ፀሐይ ይመታና ፀሐዩን ራሱ ላይ አስቀርቶ ለእኛ ጥላ ይሰጣል። ቅዱሳን እነሱ መከራ ተቀብለው ለእኛ ፍቅር የሚሰጡ ናቸው። ርኅራኄ፣ ጤና፣ ሀብት ይሰጣል። መከራውን እነሱ ተቀብለውታል። እነሱ በተቀበሉት መከራ በእነሱ ገድል ተማጽኖ እነሱን ያመነ ሁሉ ጤና ያገኛል፣ ሀብት ያገኛል፣ ሰላም ያገኛል፣ ከእግዚአብሔር ጋር ይታረቃል። ፀሐዩን እነሱ ተመተው ለእኛ በጎ ነገር የሰጡን ቅዱሳን አባቶቻችን ናቸው ደመና የሚላቸው። በዛሬው ዕለት ጥር 20 ቀን ያረፈ አንድ አባ ክሎግ የሚባል አባት አለ እና እሱ በሰማዕትነት ተሰቃይቶ ያረፈ ነው፣ አንገቱን ተከልሎ። ይህ ቅዱስ ሲያርፍ ምንድነው ያለው? ጌታችን ኢየሱስ ክርስቶስ የምትወደውን ነገር ለምነኝ ብሎ ሲጠይቀው ሥጋዬ በሚቀበርበት ቦታ ሁሉ ሰላም ይሁን፣ መከራ አይንካቸው፣ ሥጋዬ በተቀበረበት ቦታ የተማጸኑት ሁሉ ጤና ስጣቸው፣ ሀብት ስጣቸው፣
በሀገሬ ችግር አይኖር፣ በዕለተ ዕረፍት የተማጸኑትን ሁሉ ይቅርታህን ስጣቸው። አያችሁ፣ እሱ በሳት ተቃጥሏል፣ አንገቱን ተቆርጧል። ፀሐይን እሱ ተመታ፣ ጥላውን ከስሩ ላሉ ሰጠ። የአባቶቻችን ስራቸው የቅዱሳን ስራ ይሄ ነው። ቅዱሳንን የምናምናቸው ደመና ስለሆኑ ነው። የእግዚአብሔር የመቅሰፍቱ ሐሩር ወርዶ እንዳያቃጥለን እነሱ መከራውን ይመቱና ለእኛ ከእግዚአብሔር ጋር መታረቁን እንዳመጠናችን ይሰጣሉ። እነዚህ ናቸው ደመና የሚባሉ። ከዚያ ምን አላቸው? እንደዚህ ያሉ ምስክሮች አሉን። ቢያንስ የአቡነ ገብረ መንፈስ ቅዱስን ታሪክ ያልሰማ የለም፣ የአቡነ ተክለ ሃይማኖትን ያልሰማ የለም። የቅዱሳንን ታሪክ እንሰማለን። እዚያ ውስጥ ምንድነው የምንወስደው ነው? ሌሊቱን ሙሉ የሚጸልይ ቅዱስ ካለ እኛ ከሌሊቱ 5 ደቂቃ መጸለይን መማር እንችላለን። 40 ቀንም ምንም ሳይበላ የሚጾም ሰው ካለ ቅዱስ ካለብን እኛ ቢያንስ እስከ 9 ሰዓት መጾምን መማር አለብን። ሁሉን ትቶ የተከተለ አባት ገድል ካነበብን ቢያንስ አስራት ማውጣትን መማር አለብን። የሚያስተምረን አላጣንም፣ አለመተግበራችን ብቻ ነው። አራያ የሚሆኑን ብዙ ናቸው። ሁለተኛው ከነዚህ ሁሉ በኋላ ማን አራያ ይሁነን ተብሎ ሲጠየቅ ክርስቶስ ነው፣ ራሱ ነው። የጸናውን አስቡት፣ ክርስቶስን አስቡት። ሌላው ይቅር በቃ እሺ፣ አይ የአባቶችን ታሪክም አላውቅም ምንም አላውቅም ካላችሁ በቃ በዋናነት መቼስ ክርስቶስን ሳታውቁ ክርስቲያናት ሆኑ። ክርስቶስን ስታውቁ ደግሞ መቼስ መሰቀሉን ረስታችሁ ክርስቲያናት ሆኑ። ስለዚህ እሱ ነው ነው። ሌላው አልታያችሁ ካለ ቢያንስ እሱ ነው ነው። እንዲሁ የአብርሃምን ታሪክም አትወቁት፣ የዳዊትን ታሪክም አትወቁት፣ የዳንኤልን አትወቁት። ቢያንስ ግን የክርስቶስን ታሪክ ታውቃላችሁ። እሱን እያያችሁ ጽኑ ነው። የጸናውን አስቡ ነው። ሰው እያየ የሮጠ ሰው ሲወድቅ ይወድቃል። ክርስቶስን እያየ የሚሮጥ ሰው ግን አይወድቅም። ክርስቶስን እያየን እንሩጥ ያለው ለዚህ። ምክንያቱም እሱ ስቅለቱን አሳይቶ ትንሣኤውን ነው የሚያሳየን። ትንሣኤውን አሳይቶ እርገቱን ነው የሚያሳየን። ክርስቶስን የሚያይ ሰው መስቀል ብቻ አይቶ አይቀርም። ትንሣኤን ያያል፣ ቀጥሎስ እርገትን ያያል። በደመና ተከቦ መምጣቱን ያያል። እና ምን ማለት ነው ክርስቶስን ማየት ማለት? ክርስቶስን እያዩ አራያ ማድረግ ማለት ምን ማለት ነው? ሞቶ መነሳትን ማመን ነው። አቶ ማግኘትን ማመን ነው። እስኪያስቡት የጸናውን እስኪያስቡት ይላል። ሀል ይወስኩ ይላል። እስኪያስቡት ማለት ምን ማለት ነው? እሱ ምንም የማይጠቀምበትን መከራ ጸንቶ ተቀበለው። እናንተ ግን የምትሸለሙበት መከራ ነው። ብትራቡ የዘላለም ሕይወትን ትጠጉበታላችሁ። ብትሰደቡ የመላእክትን ምስጋና ትሰሙበታላችሁ። ብታጡ ለዘላለም ታገኛላችሁ። ልብሳችሁ ቢገፈፍ ብርሃን ለብሳችሁ የምትኖሩበት አገር አለ። ቤት ባይኖራችሁ የብርሃን ቤት አለ። ብቸኛ ብትሆኑ በመላእክት ማህበር የምትመሰገኑበት ጊዜ። ለዚያው የሚያመሰግነን አንድ ሰው አይደለም፣ ራሱ ክርስቶስ ንጉሱ ክርስቶስ ነው። በሕዝቡ ሁሉ መሃል፣ በፍጥረታት ሁሉ መሃል የአባቴ ቡሩክ ብሎ የሚያመሰግነን ራሱ። እስኪያስቡት እሱ የማይጠቀምበትን መከራ ከታገሰ እናንተ የምትጠቀሙበትን መከራ ለምን አትታገሱም? እንድንታገስ የሚያደርገንስ ምንድን ነው ይላል? ሀበዘ ጽኑ ተስፋነ፣ ተስፋችሁን እያያችሁ ሩጡ ነው። ጌታችን ኢየሱስ ክርስቶስ በዕለተ ዓርብ የተቀበለውን መከራ እንዲታገስ ያደረገው ምንድን ነው ሲባል ምን አለ? በእንተ ፍስሐው ዘጽኑ ሎቱ፣ መከራውን እንዲያውም ናቀው ነው የሚለው። ደግሞ ምን ይላል? ወታገሰ ለዘመጠነዝ ታገሰ ማጣን። ታገሰ ብቻ አይደለም ያለው፣ ከኃጢአተኞች ይሄን ያህል የታገሰ ነው የሚለው። የጠብም እኮ አቻለሁ አይደለም? የጠብም አቻለሁ። እንደው አደፋፈሩ ተብሎም እኮ ሰው ይናደዳል። ያለ አቅሙ ተጣላይ ብለን ራሱ የጠባቻ እንኳን እንፈልጋለን። ልክ እንደው ትንሽ ሰው ከትልቅ ሰው ጋር መጣላት ደስ የሚለው አለ። በነገራችን ላይ እንደው ተንኮል አላብራራላችሁም ብዬ ነው እንጂ የብዙ ሰው ተንኮል በነገራችሁ ላይ ይገባኛል። ተንኮለኛ ስለሆንኩም እንደሆነ አላውቅም። አይ ተንኮለኛ ስለሆንኩ አይደለም የሚገባኝ፣ መጽሐፍ ቅዱስ ስለማውቅም አይደለም ስለተማርኩ ነው። መጽሐፍ ቅዱስ ታውቆ ያልቅ እና መጽሐፍ ቅዱስ የሚያውቅ ሰው ሰውን ያውቃል። እውነቴን ልንገራችሁ እና እንደው አደራ ይሁንባችሁ እምላችሁ ከመጽሐፍ መምህር ፊት አያውቅብንም መስሏችሁ የሆነ ነገር እንዳታረጉ። እናውቅባቸዋለን።
የፈለገ እንደው አራዳ ነኝ ብትሉ ምናምን ብትማሩ እናውቀዋለን። ተንኮላችሁ በደንብ ነው የምናውቀው እንዳይመስላችሁ። እግዚአብሔርን እናውቃለን ብለን እየለፋን እናንተን ማወቅ ይቀተን። የዋናችሁ መሰለኝ። በደንብ ነው የምናውቃችሁ። ይገርማችኋል ማለት ነው። ታጭበረብሩም፣ ስትዋሹም፣ ስትቅጠፈጠፉም ሁሉ እናውቃለን። የውሸታችሁን ትትናም የእውነቱንም ሁሉንም እናውቀዋለን። በእርግጥ ልብን የሚያውቅ እግዚአብሔር የተመጠነውን እናውቃለን ስላችሁ እንደው ሰው የሚያውቀው እና እንደው አንዳንዱ ሰው ከትልቅ ሰው ጋር ተጣልቶ በጠብ ራሱ መከበር የሚፈልግ ሰው አለ። ትልቅ ሰው ይሳደብና የጠብ ሽምግልና እኩል ይያዛሉ። ከዛ እገሌና እገሌ ሽምግልና ተቀምጠው የሚል የጠብ ክብር ያገኛል ማለት ነው። እንደው የጠብም ክብር አለው እኮ ደፈረኝ። እንደው ክርስቶስ እኮ የተጣሉት የሚገዳደሩት የለም። ማን ይገዳደራል? ከኃጥአን እኮ ነው ያን ሁሉ የታገሰው። ከትልቅ ሰዎችም አይደለም፣ ከማይረቡ ርኩሶች እኮ ነው ያን ሁሉ መከራ የተቀበለው። ይሄን ሁሉ ተቀብሎ ለዚያውም የማይጠቀምበት ደግሞ ሳይበድል ደግሞ ይገርማል። የሚከሱት ሰዎች ወንጀለኞች፣ እሱ የሚከሰስ ምንም ሳይሰራ ይሄንን ሁሉ የታገሰውን እስኪያስቡት የተቀበለ ስለምንድን ነው ሲባል በፊቱ ስላለው ደስታ። በፊቱ ያለው ደስታ ምን ይመስላችኋል? እግዚአብሔር ደስ ሳይለው ቀርቶ ኖሮ የሚያገኘው ደስታ አለ? የለም። ታዲያ ምንድን ነው ያ ደስታ ስትሉ የሰው መዳን ነው። ስለ ሰው መዳን ብሎ ይሄንን ሁሉ የታገሰውን እስኪያስቡት እናንተ ስለ ራሳችሁ ብላችሁ መዳን ብላችሁ እንዴት አትታገሱም ነው። ይህንን ነው እስኪያስቡት የሚለን። ይሄን ስለ ራሳችሁ መዳን እንዴት አትታገሱም? ምን እያሰብን እንጽና? በኃጢአት መውደቅ ሲገፋፋን፣ ስንፍና ሲያሸንፈን ምን እያሰብን እንጽና ስትሉ ተስፋችሁን እያሰባችሁ ጽኑ ነው። ምንድን ነው የማተርፈው ብላችሁ እያሰባችሁ። አንድ የቤተ ክርስቲያን አባት የበረሃ አባት ነው። በበረሃ ከኖሩ መነኮሳት አንዱ ነው እና የበቃ አባት ነው። መነኮሳት ተሰብስበው ሆነ ሄደው አባ እንዴት ብለን እንኖር ብለው ጥያቄ ጠየቁት። ሲመልስላቸው ምን ብሎ መለሰላቸው? እንደ ነጋዴ ሆናችሁ ኑሩ አላቸው። ምን ይመስላችኋል? እንደ ነጋዴ ሆናችሁ ኑሩ ማለት ምን ማለት ነው? እሺ እኔ ልንገራችሁ። እዚህ ውስጥ ብዙ ነጋዴ ይኖራል ብዬ አስባለሁ። ነጋዴ የሚያደርጋቸውን 3 ነገሮች ቢያንስ ልንገራችሁ። በኢኮኖሚስት የሚደረገውን ትንታኔ የራሳችሁ ተናገሩ። እኔ ከመጽሐፍ አንጻር ያለውን ነው የተናገሩ። ነጋዴ የሚያደርጋቸው ምንድን ነው? አንደኛ ምንድን ነው? ትጋት ነው። ትጋቱን አይታችሁታል? ሰው በጣም ትጉ እኮ ነው። እስቲ መርካቶ ሄዱ። ምን የመሰለው ሀብታም እኮ ቱታ ለብሶ ነው የምታገኘው። ይለፋል፣ ምንም አይጸየፈውም። ራሱ ቀለም ፊቱን ቢቀባው የበርበሬ ነጋዴ አይታችሁታል? አይታችሁ ታውቃላችሁ? እንዴት እንደሆነ የቀለም ነጋዴ የፈለገ ብታዩት ቀለም ቢቀባ ቱታ ቢለብስ ከመኪና ስር ቱታ ለብሰው ሲንከባለሉ አይታችኋታል? መኪና የሚጠግኑ ሰዎች ያን ቢያደርግ ምንም ችግር የለም። ይሄ ቀለም ቢቀባ ቀለም የሚቀቡ አሉ። ይሄ የመስኮት አካባቢ መጋጠሚያ የሚሰሩት አሉ ጥቁርቁር ብለው። ይሄ ሁሉ የሚያደርገው ምንድን ነው? ትጋት ማለት ምን ማለት ነው? ትጋት ማለት ጸንቶ መቀጠል ነው። ደስ ብሎት ነው የሚያደርገው። ሁለተኛው ምንድን ነው የሚያደርገው? ከትርፉ ላይ አይኑ አትነቀልም። የማን ሐሳብ ነው ይሄ? የነጋዴ ነው። ምኑን ነው የሚያስበው? ትርፉን ነው። ትርፉ ምኑን ያዘነጋዋል መሰላችሁ? ልፋቱን የሚዘነጋው በምኑ ነው? በትርፉ ነው። ብሩ ይታየዋል። የበርበሬውን መተንተን በምን ነው የሚረሱት? እያለ አፍንጫው እያፈሰሰ የሚሰፍረው ምኑን እያሰበ ነው? ብሩን። ትርፉን ስለሚያስብ እዚያ ንግዱ ውስጥ ያለውን ውጣ ውረድ ትዝም አይለው። ብሯ ናት ዋናዋ ትርፉ። ሶስተኛ ነጋዴ የማይረሳው ነገር ኪሳራውን። እነዚህ ሶስቱን አይረሱም። የሚገርማችሁ ያ የበረሃ አባት እኮ ነው የተናገረው። ኪሳራውን አይረሳም ነው። ማታ የሚያስበው ስንት ከሰርኩ ነው ይላል። ስለዚህ አንተም ይላል ትጋ። ስትተጋ ምን እያሰብክ ነው? ትርፍህን አስብ ነው። ልትዘፍን ሲገፋፋ ምንድን ነው የማተርፈው በል። እንድትሳደብ ሲገፋፋፍ ምንድን ነው የማተርፈው በል። ስጋ የማይገባ ነገር እንድትሰራ ሲያሸንፍ ከዚህ ምንድን ነው የማተርፈው በል። ቀጥሎ ምን ታተርፋለህ? ትርፉን አስብ ነው። ትርፉን አስብና በዚያ ከስሜት ውጭ በሆነው የነፍስህ መንገድ ጽናበት ነው። አንድ ሰው
ምንም ሱስ ወይም ኃጢአት ውስጥ ቢሆን ምንድነው የማተርፈው ብሎ ከጠየቀ መዳን ይችላል፣ ማቆም ይችላል። ሰይጣን ሁልጊዜ እንዳንጠይቅ ነው የሚያደርገን። ድርጊቱን ብቻ እንድናስብ ነው የሚያደርገን እንጂ ከድርጊቱ በኋላ ያለውን ነገር እንድናስብ ያደርገናል። ምንድነው የማተርፈው? መንግሥተ ሰማያት። ምንድነው የማተርፈው? ጸጋ። ምንድነው የማተርፈው? ጤና። ምንድነው የማተርፈው? በእግዚአብሔር ዘንድ ያለ ባለሟልነት። ምንድነው የማተርፈው? ረድኤት። ምንድነው የማተርፈው? ዕድሜ። እንዲህ ብለን ካሰብ በስመ አብ ወወልድ ወመንፈስ ቅዱስ። ሰው ምን ኃጢአት ይሰራል? ትርፉን ካሰበ። ሶስተኛው ምንድነው ማሰብ ያለብን? ኪሳራውን ነው። ማታ ስትተኛ ወንድሜን አስቀየምኩት፣ ማንን አስቀይም የገባው በል ይላል። በዝርዝር ነው የሚጽፈው በዜና አበው ላይ። ማታ ስትገባም ዛሬ ማንን አስቀየምኩ፣ ከክርስቶስ ጋር ዋልኩ ወይስ ከሰይጣን ጋር ዋልኩ በል። ሌሊት ጠዋት ስትነሳ ከእግዚአብሔር ጋር አደርኩ ከሰይጣን ጋር በል። መንግሥተ ሰማያትን ይዣት አደርኩ ሲኦል ውስጥ ገብቻ አደርኩ በል። ኪሳራህን ገምግም ነው ጠዋትና ማታ። የማያስብ ነጋዴ፣ ኪሳራውን የማያስብ ነጋዴ፣ ትርፉን የማያስብ ነጋዴ ይሄ ምን ይባላል? ዘምቶ ተወረስ ይባላል አሉ ብፁዕ አቡነ ኤልሳ በረከታቸው ይድረሰን። በአጸደ ነፍስ ዘምቶ ተወረስም ይባላል። ዘምቶ ተወረስ ማለት ምን ማለት እንደሆነ ሆሆ ልትወውሽ ከጦርነት ጋር እንዳይገናኝብኝ። ነገሩ ግን ያለ መጽሐፍ ላይ ነው። ልናገረው። ምን ማለት መሰላችሁ? ዘምቶ የሚወረስ ማለት ዘመቻ ሊያስፋፋ ወይም ግዛት ሊያስፋፋ ወደ ሌላ ሀገር ውጊያ የሚሄድ ንጉሥ ነው። ሲሄድ ግን በምስራቅ ወደ ምስራቅ ግዛት ሊያስፋፋ ሲሄድ ምሳሌ በምዕራብ ባለው ድንበሩ ምን አላስቀመጠበትም? ጠባቂ አላስቀመጠም። ከዛ በዚያ ግዛት ሊያስፋፋ ሲሄድ ምኑ ተወርሶ ይቆየዋል? ራሱ ቤተ መንግስቱ ተወርሶ ይቆየዋል። እንዲህ ያለ እንዳትሆን ይላል ማሪሳቅ እኮ ነው የሚለው። እንደዚህ ያለ እንዳትሆን ዘምተህ እንዳትወረስ ግዛት ግን ሳትለቅ ተዋጋ ይላል። ግዛት የተባለችው ጸሎት ናት። ጸሎት አቋርጦ አገልግሎት የለም። ከዚያ ወጥተህ ቤተ መንግስትህን ለቀህ አትዋጋ። ቤተ መንግስት ጸሎት ነው። ከጸሎትህ ወጥተህ ሰይጣንን ማሸነፍ አትችልም ነው። እንደዚያ ዘምቶ እንዳይወረስ ነጋዴ ትርፍና ኪሳራውን እና ትጋቱን እስቲ አሁን ነጋዴ አስቡት። የነጋዴን ትጋት አስቡት። ለንስሐ አባት አይገኝ፣ ጉባኤ ላይ አይገኝ፣ ምን አይገኝ። አብዛኛው ነጋዴ አንዳንዱ እንዲያውም ኧረ ልጄ ጉባኤ ና ተብሎ ሲደውልለት መዋጮ ሲኖር ጥሩኝ ይላል። ነፍሱን ብር ሊያወጣው ነው እንዲያው ማለት። እንዲህ አድርጎ የሚያተጋው ምንድን ነው? ትርፍና ኪሳራ ነው። ትርፍና ኪሳራ። ይሄ ዓለም ንግድ ነው። ወበከመ ብእሲ ዘይነግድ ወጽዋ እግርቲሁ ንዋዮ ይትገበሩ ቦቱ። መንግሥተ ሰማያት ሕገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ሩቅ አገር የሚሄድ ነጋዴን ባሮቹን ጠርቶ ያተርፉበት ዘንድ መክሊት የሰጣቸውን ሰው ይመስላል አይደል ያለ። እንድንነግድ ነው። ዕድሜ ንግድ ነው። ወጣትነት ንግድ ነው። ሽምግልና ንግድ ነው። ትዳር ንግድ ነው። ምንኩስና ንግድ ነው። ሹመት ንግድ ነው። ነጋዴነት ንግድ ነው። እጃችን ላይ ያለው ነገር ሁሉ መንግሥተ ሰማያትን የምንገዛበት መነገጃ ወረታችን ነው። ሁሉ ነገር ዕድል ነው። ጊዜ ዕድል ነው። ጠዋት ዕድል ነው። ማታ ዕድል ነው። ቀን ዕድል ነው። ትራንስፖርት ዕድል ነው። ሁሉ ነገር ክረምት ዕድል ነው። በጋ ዕድል ነው። ማጣት ዕድል ነው። ማግኘት ዕድል ነው። ካገኘ የመስጠት ዕድል ሰጥቷል እግዚአብሔር። ካጣህ የማመስገን ዕድል ሰጥቷል። ሁሉም ዕድል ነው። እግዚአብሔር በሰጠን ነገር ሁሉ ከተጠቀምንበት መንግሥተ ሰማያት የማኖርስበት አጋጣሚ የለም። ሁሉንም ለመንግሥተ ሰማያት ከተጠቀምንበት። ይሄንን ነው። እስኪ የጸናውን አስቡት። ይህን እያሰባችሁ ተስፋችሁን አስቡ ነው። ክርስቶስም መከራውን እያሰበው እሱ ተስፋ አይፈልግም፣ ራሱ ተስፋ ነው። ወደፊት ያለውን የምዕመናንን ድህነት አስቦ ያንን ከታገሰ እናንተም ነገን እያሰባችሁ ጽኑ ነው። ዛሬ የጸሎታችንን አዝመራ ላናጭደው እንችላለን። የመስጠታችንን የማገልገላችሁን ዋጋ ላታገኙ ትችላላችሁ። ግን ነገን እያሰባችሁ ነው። ይህንን ነው የነገረን። በመጨረሻ የጸናውን አስቡ። እንግዲህ ጌታችን እያሰብን መጓዝን ከቃሉ ጋር ናችሁ። እንዲሁ ከሰው ጋር መኖር ሲያቅታችሁ ራሱ አንድ ሐሳብ ምንድን ማሰብ ያለባችሁ? ክርስቶስ እንኳን ምንም ሳይበድል ተሰድቧል። እንዲሁ ተሰደብኩ ብላችሁ እንዲሁ እንደ ተልባ ወደ ላይ ሲያንጫጫችሁ ማለት ነው። እንደሚቆላ ተብሎ ወደ ላይ ተነካው ስትሉ እንዲህ ጌታ ራሱ ተሰድቦ የለ እንዴ በሉ ነው። ክርስቶስን አስቡ ማለት ምንድነው? በእያንዳንዷ አንዳንድ ሰሞን ቤትም ልታጡ ትችላላችሁ። አይታለም አለኝ እባክህ እሱን ለድሃ ተናገር እንዳትሉ።
ያላችሁ ተረጋጉ። ሊፈርስ ይችላል አይታወቅም። ግን ምንድነው ማሰብ ያለብን? ቤት ስታጡ ድንገት አሁን ያላችሁን ቤት ብታጡት ድንገት አያድርገውና ምንድነው ማሰብ ያለብን? ጌታም ቤት አልነበረው። ለቀበሮች ጉድጓድ አላቸው፣ ለወፎች ጎጆ አላቸው። የሰው ልጅ ግን ራሱን የሚያስጠጋበት የለው። ቤት ባጣን ጊዜ ክርስቶስን ማሰብ። አገር አስጥለው ባሰደዱን ጊዜ ጌታም እኮ ምን ብሎ ነበር ነው? ተሰዶ ነበር። በተራቆትን ጊዜ ብናጣ ጌታም እኮ ራቆቱን ውሏል ማለት ክርስቶስን እያሰቡ መሮጥ። ክርስቲያንነት ማለት ቴዎሎጂካል ፍቹ ባጭሩ ክርስቶስን መከተል ማለት ነው። ክርስቶስን መከተል ሌላ ፍች የለው። ክርስቶስን መስሎ መኖርና ክርስቶስ ከደረሰበት መድረስ ነው። ይሄ ነው፣ ሌላ ነገር የለው። ክርስቶስን መምሰል ነው ክርስቲያንነት። እና ክርስቶስን እያሰባችሁ ሩጡ። መታረቅ ሲያቅታችሁ ክርስቶስን አስቡት። እስቲ የበደሉትን አያውቁምና ይቅር በላቸው ያለው እሱን አስቡና ይቅር በሉ ነው። እሱን እያሰባችሁ ጽኑ ነው። መታረቅ ሲያቅታችሁ እንደው ለምን ከአይሁድ ግን እንሮጣለን? እኔን ምን ያህል ችሎኛል ማለት አይበቃንም እንዴ? እኛን ምን ያህል ነው የቻለን እግዚአብሔር? ያንን አስባችሁ ይቅርታ አድርጉ ነው። እወህድጉ ያህድግ ለክሙ እወስራዩ ይሰሪ ለክሙ። ተው ይተውላችኋል፣ ይቅር በሉ ይቅር ይላችኋል ብሏል ቅዱስ ዮሐንስ አፈወርቅ በቅዳሴ። ስንተው ይተውልናል፣ ይቅር ስንል ይቅር ይለናል። እና ጌታችን ኢየሱስ ክርስቶስ ለሁሉ ለድህነት፣ ለዝምታ፣ ለመከሰስ፣ በሐሰት ለመከሰስ ስም አጥፊ ሲነሳብን ከክርስቶስ በላይ ስሙን ያጠፉት ሰዎች ሰው አለ እንዴ? ምንድን ነው ያሉት? ሰንበትን የሚሽር ሐሰተኛ ምስጋና ይግባውና የወንበዴዎች ወዳጅ ያልተባል። እስቲ እንደው ስም ቢወጣላችሁ የክርስቶስን ያህል ስም ወጥቶላችኋል? የሐሰት ስም እንዴት ሊወጣላችሁ ይችላል? አንድ የበረሃ አባት ስለ ትሕትና ሲናገር ሲጀመር ትሕትና ለሰው አያስፈልገውም ማለት። ምክንያቱም አቧራ ምን ትሕትና አለው እንዴ? አቧራ ምንድን ነው? ድሮም የእግር መረገጫ ነው። ከአቧራ እግዚአብሔርም ሰውን ከምን አበጀው ነው የሚለው? ከምድር አፈር አበጀው ነው። ስለዚህ ሰው አፈር ነው። አፈር ምኑን ዝቅ ያደርገዋል? ድሮም ዝቅ ያለ ነው። ትሕትና የሚስማማው ለክርስቶስ ነው። ልዑል እሱ ዝቅ ብሎ ሥጋ ለብሷልና እና ትሕትና ራሱ እኮ እኛ እንደው ገሌ ትሑት ሲባል ራሱ ታምር ነው። ትሕትና ራሱ አያስፈልገንም። ለእኛ የሚያስፈልገን ልክን ማወቅ፣ አቅማችን ማወቅ ነው የሚያስፈልገን። ትሕትና ለባለቤቱ ለክርስቶስና እሱን መስለው አምሳለ ክርስቶስ ደረጃ ለደረሱት አበው ነው፣ ለእነሱ ነው የሚነገረው ትሕትና ራሱ። እና እስቲ እንደው እግዚአብሔር ያሳያችሁ። ለክርስቶስ ስም ከተወጣለት ለእኛ ለምን አይወጣልን? ለምን ሰዎች ሲያሙን እንዲሁም አገር አይብቀኝ እንላለን? ደጉ ይገርማችኋል እኮ ሰይጣን በእኛ የሚስቀውን ያህል በማን ይስቃል? አሁን ባለትዳሮች ከሚስቶቻችሁ ስትጣሉ፣ ከባሎቻችሁ ጋር ስትጨቃጨቁ እኔ እንዲሁ እግዚአብሔር አይስቅም እንጂ በእኛ ከሚስቀው በላይ በማን ሊስቅ ይችላል? እውነቴን እኮ ነግራችሁ እንዴ አንተ እንዲሁ ክርስቶስ ወደ ጠላቶቻችሁን ውደዱ ብሎ አንተ ወዳጅህን ብትጠላ ምንድነው የምትመልስለት ይላሉ። ምን ትመልሳለህ? እስቲ ጠላትህን ውደድ ብሎ ወዳጅህን ብትጠላ ምንድነው የሚመልስልህ? አብረህ ለምትኖርህን ሚስት አብሮሽ የሚኖረውን ባል መውደድ ካልቻላችሁ ጠላታችሁን ውደዱ ላለ ክርስቶስ መልሳችን ምን ይሆናል? ምንም። እስቲ ክርስቶስን አስቡት ብሏል ቅዱስ ጳውሎስ። ከቃሉ ጋር ናችሁ? እስቲ እንደው ሌሊቱ ሙሉ ዝርግት ብላችሁ ስታድሩ፣ እውነቴን እኮ ውሃ ያመጣው ግንድ መስላችሁ እንደው ዝርግት ብላችሁ ስታድሩ እንደው እስቲ ክርስቶስን አስቡት። 3 ሰዓት እኮ የታሰረበት ሰዓት ምሽት 3 ሰዓት 6 ሰዓት እንደሆነ ከሐና ከቀያፋ ፊት ተከሶ የቀረበበት 10 ሰዓት ጀምሮ እያመላለሱ ሐናና ቀያፋ የገረፉበት ሰዓት የጌቶች ጌታ እሱ የተከሰሰበት ሰዓት። ሰው በዚያ ሌሊት እንዴት 30 ደቂቃ እንዲሁ ክርስቶስን ካረሳችሁ አለቃ የሌላችሁ ካልሆናችሁ በስተቀር እንዴት ተኝታችሁ ታድራላችሁ? ክርስቶስን እስኪ ያስቡት ብሎና ጌታን የሚያስብ ሰው ሁልጊዜ ርኅሩህ ይቅር ባይ ነው የሚሆን። ገር ይሆናል። ቢያንስ ንጽሕና በእግዚአብሔር ረዳትነት ይመጣል። ገርነት ግን ራሳችን የምናመጣው ነው። ቢያንስ ይውላችሁ
ንጹሕ ጻድቅ መሆን ቢያቅታችሁ ተንኮለኛ ግን አትሆኑ። ጠማማነት ያስኮንናል፣ እግዚአብሔርም እንዳይረዳን ነው የሚያደርገው። እንደው ከዚህ በኋላ የምነግራችሁ የሚያሰናክሉ ሰዎች ስናይ ምን ማድረግ እንዳለብን ልነግራችሁ ነው። በዚያው እስኪ የጸናውን አስቡ በሉ። አንደኛ ክርስቶስን እያሰብን ምን እንድንሰራ ነው? አቤት ምን እንድንሰራ ነው? እኔ የሆኑ መነኩሴ ናቸው ፕሮቴስታንት ያስደረጉኝ ብትል ክርስቶስ ይቅር የሚል እንዳይመስል። ጳጳሱ እንዲህ ሲያደርጉ አየኋቸው እኔ ከዚያን ጊዜ ጀምሮ እንዲሁኝ የቀረው ብትልሳ እንዴ? ጳጳሱ በራሳቸው ነፍስ ነው የሚጠየቁት። በአንተ ነፍስ ጭምር ቢጠየቁ ራሱ ለሳቸው ፍዳ ይጨመራል እንጂ ለአንተ ምሕረት አይጨመርልህም። ስለዚህ ምንድን ያለ ክርስቶስ እኔን አታይም ወይ ነው መልሱ። እኔን እያየህና ተከተለኝ ነው የሚለው። የምታየው ካጣ እኔ ነኝ። እሱን ማየት ታሳዩናላችሁ ነው የሚለው። መቼስ የኢትዮጵያ ሰው ወግ ለመሰንጠቅ ታምረኛ እኮ ናቸው። እንዲሁ እናንተ ምስጢር ነው የማይገባችሁ እንጂ ወግ መሰንጠቅ ይገባችኋል። ሃይማኖት ብቻ የማይገባ እንጂ ወግማ ይሰነጣቀዋል። አሁን ለወሬ ማበጀት ቁጭ ብሎ እናንተ ካባችሁን ለብሳችሁ ኃጢአት እየሰራችሁ ጋርዳችሁን ክርስቶስን በየት እናየው የሚልም አይጠፋም። አሁን ብድግ ብሎ እኔ ጋርጀህ ነው ክርስቶስ ሲጀመር እንዲህ ግርግዳ መሰለ እንዲህ ሰው የሚጋርደው እሱ የጽድቅ ፀሐይ ነው፣ ተራራ የማይጋርደው። ዓይንህ ከጠራ ቤት ውስጥ ሆነ ታየዋለህ። ዓይናችንን ማጥራት ነው የሚፈልገው። ክርስቶስን እያየን እንሩጥ። ሁለት ሰዎች ሰው አይተው የወደቁ ታሪኮችና የመከራ መዘዝ ያመጡ ሰዎችን ብቻ ልንገራቸው እና ሶስተኛ ያንድ የቤተ ክርስቲያን አባትን መሰናክል አልፈው ጥሩ የሆኑ ምዕመናንን ታሪክ ባጭሩ ልንገራቸው። አንደኛው ዲዮቅልጥያኖስ ይባላል። ዲዮቅልጥያኖስ የሚባለው በዘመነ ሰማዕታት 40 ዓመት ቤተ ክርስቲያን በመከራ እንድትሰቃይ ያደረገ ንጉሥ ነው። ታውቁታላችሁ። እነ ቅዱስ ጊዮርጊስን ሲያሰቃይ ነበረ። ሌሎችንም ሰማዕታት እነ ቅዱስ ፋሲለደስ እነ ቅዱስ መርመናም እንዲሰቃዩ ያደረገ ከባድ ጨካኝ ንጉሥ ነው እሱ። ይሄ ሰው ይገርማችኋል ክርስቲያን ነበር። ክርስቲያን ሆኖ ሳለ ከፋርስ ንጉሥ ጋር ጦር ይገጥማል። ጦርነት ይገጥምና የዚያኛውን ሀገር ንጉሥ ልጅ ማርኮ በጦርነት ያመጣዋል። በጦርነት ማርኮ አምጥቶ ሲያመጣው በዘመኑ የነበረው ጳጳስ አባ አጋጌዮስ ይባላል። ለአባ አጋጌዮስ በምርኮ ያመጣሁት ልጅ ነውና ጠብቅልኝ ብሎ ይሰጠዋል። ማን? ዲዮቅልጥያኖስ ለማን? ለአባ አጋጌዮስ። የማንን ልጅ? የዚያኛውን የባላንጣውን ንጉሥ ልጅ። ይሄ ሰው አባ አጋጌዮስ ጋር ልጁ እንዳለ ሰው ይነግረዋል። ለዚያኛው ንጉሥ ሲነግረው መልእክተኛ ይልቅና ወርቅ እሰጥሃለሁ ልጅን ስጠኝ ይለዋል። አባ አጋጌዮስ ወርቅ ይቀበልና ያ ልጅ መልሶ ወደ አገሩ ይሰደዋል። ዲዮቅልጥያኖስ መጥቶ ሲጠይቀው ያ ልጅ የት አለ? ሙቷል። ሞቶ የት አደረከው? ቀበርኩት። አምኖ ተቀመጠ። መልሰው ጦርነት ሲገጥሙ ያን ልጅ ማርኮ መጣው። ማርኮ መጣና ቤት አስቀምጦ አባ አጋጌዮስን ያ ልጅ እንዴት ሆነ ነበር ያልከኝ? ሞቶ ቀብሬዋለሁ። በል እስቲ በመጽሐፍ ቅዱስ ባል ማለ ገብተ ቀድሳ ቁርበና አባ አጋጌዮስ ቅዳሴ ገባ። ይሄ ዲዮቅልጥያኖስ ምን ብሎ ነበረ? ይሄ ሰውዬ ወርቅ ተቀብሎ ልጁን በውሸት ሞቶ ቀብሬዋለሁ ብሏልና ዛሬ ስጋው ደግሞ ይተነጥቀዋል ብሎ ነው ያሰበው። ሲወጣ አልተሰነጠቀ። ከዚህ በኋላ የክርስቲያን አምራ ከዚያ ምንድን ነው ያደርገው? ወርቁን አስፈጨና አስደቅቆ አስበጥብጦ አጠጣው። በትኩሱ ሲያጠጣው ወርቁ ሰነጠቀው። አይ የክርስቶስም አምላክ ቢሆን ይሰነጥቀው ነበር፣ ወርቅ ግን ሰነጠቀ። ወርቅስ ማን ነው አለ? አምላክስ ማን ነው አለ? ወርቅ ነው አለ። ከዚያ በኋላ ክርስቲያኖችን እያረደ ቤተክርስቲያን እያቃጠለ ያን ያህል የ40 ዓመት መከራ ተቀበለች ቤተክርስቲያን። ሰዎች ከውሻ ጋር እየታገሉ ከውሻ ጋር እየበሉ ለተራቡ አንበሶች እየተጣሉ። ይሄን ሁሉ ችግር ያመጣው ምንድነው ሲባል ሰዎችን አይቶ መሰናከል ነው። ክርስቶስን ማየት። በኋላ ግን ያንን አጋጌዮስን መልአክ ቀጣው። ስለዚህ ካህናት እናንተ ኃጢአት ሲሰራ የምታውቁት ካህን ሲቀድስ ልታዩት ትችላላችሁ። እግዚአብሔር ካልፈረደማ
ብትሉ አይፈርድም። ለምን? እናንተ ለምንድን ነው ሌባ ሆናችሁ ዘማዊ ሆናችሁ ያልሰነጠቃችሁ? እናንተን የሚሰንጥቃችሁ እናንተን ካልሰነጠቀ ያኛውንም አይሰነጥቅም። ይታገሳል እስከ ጊዜው ድረስ። ሰኞ ያልፈረደ እግዚአብሔር ግን ማክሰኞ አይፈርድም ማለት አይደለም። እንዲህ ያለ እንደ አጋጌዎስ ያለ ሌባ ሲገጥመን ምን ያለውን አስቡ ነው ያልኳችሁ። ምን ያለውን አስቡ ነው። የጸናውን ብር እየተቀበለ ሰው የሚሸጥ ጳጳስ ሊገጥመን ይችላል። በሰው ደም ብር የሚያከማች ጳጳስ ሊመጣብን ይችላል ወደፊት። እንዲህ ያለውን ስታዩ የጸናውን አስቡ። እስኪ የጸናውን አስቡ በሉ። አዎ ይሄ ነው። ዲዮቅልጥያኖስ እሱንም ጎዳ፣ ቤተክርስቲያን በእርግጥ አተረፈች በሰማዕታት። ሁለተኛው ማርቲን ሉተር ነው። ታውቁታላችሁ አይደል? ማርቲን ሉተር 1531 ላይ የዛን ጊዜ ይሄን ሁሉ በአውሮፓውያን አቆጣጠር 1531 ላይ በእኛ 15 ስንት ነው የሚሆነው? 23 ነው። 23 ላይ ማለት ነው። ይሄን ሁሉ የመታደስ አብዮት የሚባል አስነስቶ ያን ሁሉ መከራ ያመጣው ዛሬ እንግዲህ በመላው ዓለም ላይ ወደ 800 ሚሊዮን የፕሮቴስታንት እምነት ተከታዮች አሉ። እንግዲህ ይሄን ያህል የተለያየ ለዚያውም ወደ 40 ሺህ ወይም 43 ሺህ የተለያየ ቅርንጫፍ የተለያየ አመለካከት እንዲኖራቸው እሱ የመጀመሪያው ሉተራን ቤተክርስቲያን አቋቁሞ አሁን ግን እየተከፋፈለ ይሄን ያህል ክፍልፋይ እንዲመጣ ያደረገው ለምንድን ነው ሲባል እርሱ በአንድ የካቶሊክ የቤተክርስቲያን መሪ መናደዱ ነው። መናደዱን ተጠቅሞ ግን እሱ ግን ዶክትሪን ሊዮን 10ኛ ይባላል። ሊዮን 10ኛ የሚባለው የካቶሊክ ፖፕ ነበረ በጊዜው። እሱ ባወጣው አዋጅ የካቶሊክ ቤተክርስቲያን ያስተዳደር ውድቀት ምክንያት ያንን ትኬት እየቆረጠች ይሄን የገዛ መንግስተ ሰማያት ይገባል እያለች የቤተክርስቲያን ማሳደሻ የካቴድራል ማሳደሻ በመሸጧ ምክንያት እሱ የማስተት ነው። አንድ ሰው ነው የተሳሳተ። ሊዮን ተሳሳተ አይደል? ሊዮን በመሳሳቱ ምክንያት ተናደደና እንዲያውም የቤተ ክርስቲያን አባቶች የሚባል ነገር አያስፈልግም፣ ኤፍሬም፣ ቄርሎስ፣ ዮሐንስ አፈወርቅ የሚባል የለም፣ መጽሐፍ ቅዱስ ሊበራል ነው፣ ማንም ሰው አንብቦ ሊረዳው ይችላል፣ ማንም ሰው አንብቦ መረዳት ይችላል። እንዴ ለእኔም ለራሱ ይገባኛል፣ ለእንትናም ለራሱ ይገባታል፣ ለገሌም ለራሱ ይገባዋል ብሎ የቤተ ክርስቲያን አባቶችን ሰንሰለት ቆረጠው። ያለ አባት የተገኘ ልጅ የለም። ቅዱስ ጳውሎስም ዕብራውያን 13 ቁጥር 7 ላይ ተዘከሩ ማኳንንቲክሙ ዘነገሩክሙ ቃል እግዚአብሔር፣ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ፣ እንዘ ትርእዩ ሰናየ ግዕዞሙ ተመሰልዎሙ፣ በጎ ስነ ምግባራችሁን እያያችሁ ምሰሏቸው ብሎናል። ስለዚህ የቤተ ክርስቲያን አባቶችን እንዳይታሰቡ ያደረገው አንድ ሰው በመጥራቱ ምክንያት ነው። ይሄ ሁሉ ውጥንቅጥ ያመጣው ይሄ ሰውዬ ነው። ተገለጠልኝ ብሎ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ቅዱስ ጳውሎስ ቤተክርስቲያንን ሲገልጣት ምኑ ላይ ይገልጣታል ይመስላችኋል? አምዳ ወድዳ ለጽድቅ ቤቱ ለእግዚአብሔር ሕያው፣ የሕያው የእግዚአብሔር ቤት የእውነትና የጽድቅ መሰረት ይላታል። ማን? ቤተክርስቲያን። ስለ እውነት ተጠያቂዋ ማን ናት? በሉ እንጂ ቤተክርስቲያን ናት። የእውነት መሰረት የሕያው እግዚአብሔር ቤት ነው። ስለ መጽሐፍ ቅዱሳዊ አተረጓጎምና እውነት ተጠያቂዋና ባለቤቷ ማን ናት? በሉ እንጂ ቤተ ክርስቲያን ናት አለ። ማን ነው እንደዚህ ያለው? ቅዱስ ጳውሎስ። የእውነት ግድግዳ፣ የእውነት መሰረት የሕያው እግዚአብሔር ቤት ናት አለ። እውነት በቤተ ክርስቲያን እጅ ነው ያለ። እውነት እንደ ቤተ ክርስቲያን ነው። መጽሐፍ ቅዱስ እንደ ቤተ ክርስቲያን ነው። ስለዚህ ሮም ውስጥ ያለች አንድ ቤተክርስቲያን በመሳሳቷ ቤተክርስቲያን የቤተክርስቲያኒቱን አውቶሪቲ የሚባለውን ቤተክርስቲያን መጽሐፍ ቅዱስን የመተርጎም የማተት የመቁጠር ቀኖና የመስጠት የመስፈር የመለካት ስልጣን ነበራት። ያን የሰጣት ማን ነው? ጌታ ነው የሰጣት። ለምን? አካሉ ስለሆነች። ኤፌሶን ምዕራፍ 1 ቁጥር 23 ላይ እንደነገረን ቤተክርስቲያን የክርስቶስ አካል ናት። ከአካል በላይ ለራስ ቅርብ የለም። ከቤተ ክርስቲያን ውጭ ለክርስቶስ ቅርብ ሊሆን የሚችል የለም። ስለዚህ እውነት እንደ ቤተ ክርስቲያን ነው፣ እንደ ግለሰብ አይደለችም፣ እንደ ጉባኤ ነው። እንደዚያች ቅድስት ጉባኤ ናት።
ኢልድግ ማኅበረነ ዘከመ ያለምዱ ካልአን ሌሎች እንዳስለመዱ ጉባኤ መፍታትን አንውደድ፣ ማኅበራችንን አንፍታ ብሏል ቅዱስ ጳውሎስ ዕብራውያን ምዕራፍ 10 ቁጥር 25 ላይ። ይሄ ሰውዬ ይሄን ሁሉ ያመጣው በሊዮን ስህተት ነው፣ በአንድ ሰው ስህተት ነው። ይሄ ሰው አሁን ካቶሊክና ኦርቶዶክስ ትክክል የካቶሊክና የክርስቶስ የኦርቶዶክስ ልዩነት አይደለም እያወራው ያለሁት። እሺ ካቶሊክ እንዲህ ናት፣ ኦርቶዶክስ እንዲያ ናት አይደለም እያልኩ ያለሁት። እየተናገርኩ ያለሁት በአንድ ሰው እልክ የገባ ሰው ምን ያህል ቤተክርስቲያን ዋጋ እያስከፈላት እንደሆነ፣ ትውልድ ዋጋ እያስከፈለ እንደሆነ ሉተር ተገልጦለት አይደለም፣ እልክ ይዞት ነው። አንደኛ በሊዮን ስለተቆጣ ነው። ሶስተኛ የሥጋ ፍላጎትን መሸፈን ስላቃተው ነው። ማርጋሬት የምትባል መነኩሲት ወደደ። ስለዚህ በእሷ ፍቅር ሲፈታ መነኩሴ የሆነ እንዴት ሴት ትወዳለህ የሚለውን ሐሜት ማለፍ ሲያቅተው ክርስቶስ ነፃ አውጥቶኛል አለና ኃጢአትን ሊቃውንት አባቶቻችን እስመ ሰብእ ለእከዩ ሃይማኖት ያለብሳ፣ ሰው ክፋቱን ሃይማኖት ያለብሳታል ይላሉ። ክፋቱን ሃይማኖት ስለሚያለብሳት የግሉን አቅም ማጣት እንዲያው ምንኩስና ኃጢአት ነው በሚል በመገለጥ ምክንያት አመጣው። የራሱን የኃጢአት መብት ዶክትሪን አድርጎ አመጣው። ወንበዴ ሄዶ ከመጽሐፍ ቅዱስ ነው የሚጠጋው። ጽድቁን በመጽሐፍ ቅዱስ ማመካኘት በጥቅስ ማስደገፍ የሚፈልግ ሰው በጣም ብዙ ነው። የዚህ ሁሉ ችግር ይህንን አመጣ። ቃል ኪዳኑን ማፍረሱ፣ ምንኩስናን ማፍረሱ፣ ከገባው ቃል ኪዳን መውጣቱ፣ ብዙ ሴት መነኮሳያትን ከዚህ የአውግስጢኖስ ገዳም ከሚባለው አፍልሶ ማውጣቱ እንደሚያስጠይቀው ስለሚያው ከዚያ የህሊና ጥያቄ ነፃ ለመውጣት ሲፈልግ እንዲያውም ማንኛውንም ኃጢአት ብሰራ ተጠያቂው ክርስቶስ ነው ማለት ጀመረ። ልንገራችሁ፣ ማንኛውንም ኃጢአት ብሰራ ተጠያቂው ክርስቶስ አይደለም፣ ራሳችን ነው። እስመ አንተ ትፈድዮ ለኩሉ በከመ ምግባሩ፣ አንተ ለሁሉ እንደ ሥራው ትከፍለዋለህ ብሏል መዝሙር 64 ላይ። ራዕየ ዮሐንስ ምዕራፍ 22 ቁጥር 12 ላይም ነግሮናል። ለሁሉ እንደ ሥራው ልከፍል እመጣለሁ ነው። የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ ወደ ቀኝም ዙሮ ወደ ግራም ዙሮ የሚጠይቀው ሥራ ነው። እንደ ሥራው ለሁሉ ይፈርዳል። እንዴ ሮሜ ላይ ቅዱስ ጳውሎስ ነግሮናል። አንተ ሰው የታምሩን ከመሳይሉ ለእግዚአብሔር ኪያከ ያገርህ በንስሐ፣ የእግዚአብሔር ቸርነት አንተን ወደ ንስሐ እንዲመራ አታውቅምን? በእግዚአብሔር ቸርነት እያመካኝ ኃጢአት ልትሠራ ትወዳለህ ወይ? ንስሐ ባለመግባት መጠን ፍዳን ለራስህ ታከማቻለህ ብሎ ተናግሮ ለምንሰራው ኃጢአት ሁሉ ምንጠይቀው እኛ ነን። ለምንሰራው ኃጢአት ሁሉ ይቅርታ ሊሰጠን የሚችል ሊቀ ካህናት መሆኑ እውነት ነው። ክርስቶስ ደሙ ይቅርታ እንደሚሰጠን እስከ ዓለም ፍጻሜ እንደሚታረቀን እውነት ነው። ነገር ግን በዚያ መንገድ ባለመሄዳችን መጠን ግን ያ ደም ራሱ የሚፈርድ ነው። የጌታን እንጀራ እንደበላ አላወቅምና እስመ ደይኖ መቅሰፍቶ በላ ለርሱ፣ ለራሱ ፍዳውን መቅሰፍቱን በላ እንዲህ ያለ ሰው ብሏል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ላይ ሲናገር የጌታን እንጀራ እንደበላ አላወቀምና ብሏል። እንዲህ ያለ ሰው ክርስቶስ መልሶ አይሰቀልለትም ብሎና ዕብራውያን 6 ላይ ምድርን ለመሰቴት ዝናመ ወለማ አብቆለት ሶከዋ ሚከላ፣ ምድር ዝናብ ጠጥታ እሾህና ሚከላም ብታበቅል ቅርብት ዳን ላንድዶ ወደ ሐሪታ ለመርገም፣ መሬት ውሃ ጠጥታ ዘር ተዘርቶባት እሾህ ብታበቅል በእሳት ለመቃጠል የቀረበች ናት። ቃለ እግዚአብሔር ሰምተ ምግባር ልትሰራ ሲገባ የኃጢአት አሜከላም ብታበቅል ክርስቶስ ይመረኛል ማለት አትችልም፣ ክርስቶስ ለአንተ መልሶ አይሰቀልም ይላል ዕብራውያን 6 ላይ ሲናገር ቅዱስ ጳውሎስ ቁጥር 14 ጀምሮ። ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአተኛ እንድንሆን አይደለም ምሳሌ የሆነን በጎ እንድንሆን ነው አርአያ የምንሆን። እኔን ምሰሉኝ፣ እኔ በልቤ የዋህና ትሑት ነኝ፣ እኔን ምሰሉ ያለ ለበጎነት ነው እንጂ ክፋት ለመስራታችን ክርስቶስ ጠበቃ ልናደርገው አንችልም። ክፋት ሰርተን ስንመለስ ይቅር ሊለን ግን ይችላል። ለዚህ እንመካበታለን። ኃጢአት እየሰሩ ለመኖር ግን ምክንያት አይሆንም። ቃል ኪዳንን ለማፍረስ ግን አይሆንም። ጌታም ብሏል ወደ ኋላ አትመለሱ ተዘከርዋ ለብእሲተ ሎጥ፣ የሎጥን ሚስት አስታውሷት ብሎናል ሉቃስ 14 ላይ። እና ይሄው ሰውዬ የሁሉ ችግር ያመጣብን በአንድ ቤተ ክርስቲያን ማኩረፉ ነው። ብዙ ሰዎች ከኛ ቤተ ክርስቲያን ወጥተው ቸርች የሚመሰርቱት ምን የሚሉት እውነት እንዳይመስላችሁ ተገልጦላቸው አይደለም፣ አኩርፈው ነው። ወይ አንድ ቄስ አብሽቋቸው ነው፣ ወይ አንድ መነኩሴ አብሽቆታል፣ ወይ አንድ ጳጳስ አብሽቆታል፣ ወይም አንድ ሰው መዝሙር ከልክሎታል፣ ወይ አንድ ሰው አሰብክም ብሎታል። የኩርፊያ መወጫ ነው የሚያደርጉት።
ስለዚህ ጌታዬ ከቤተ ክርስቲያን ውስጥ ችግር ገጠመኝ፣ አንድ ጳጳስ እንዲያደርጉ የአንድ መነኩሴ ለምን መላው ጳጳስ አይበድሉም? ይሄ ማስረጃ ሊሆን አይችልም። የጸናውን ምን በሉ ነው የጸናውን ክርስቶስን እያየህሩት ፓትርያርኩ ሌባ ሆኑ ምን ሆኑ ማለት መልስ አይደለም። ክርስቶስን ማየት ይቻላል ነው። የእኛ ፓትርያርክ ሌባ አይደሉም። እሺ የእውነቴን በአባትነታቸው አናፍርባቸው። የሚያስመኩን አባት ናቸው እንጂ እንደው ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። ሶስተኛ የጸናውን ያሰቡ 5 ሴቶችን ልንገራችሁ። አንደኛ ገሊት አይደለም፣ 5 ሴቶች በአንድ ላይ ናቸው። 5 ሴት ሲተረክ ልናድር ነው እንዴ እንዳትሉ ማለት ነው። ብትሉኝም አልተርክም። መሪያቸው ጤቀላ ትባላለች እና ሌሎች 4 ሴቶች ናቸው። ታሪካቸውን የምታገኙት የጥር 30 ስንክሳር ላይ ታገኙታላችሁ። እነዚህ ሴቶች አባታቸው ወይም መምህረ ንስሐቸው ካህኑ ቀሲስ ፎላ ይባላል እና በዘመኑ የነበረው ሰው ይሄ ሰውዬ ሌባ ቄስ ነው። ቀሲስ ፎላ በአመፅ ገንዘብ የሚሰበስብ ሰው ነው። በአመፅ ገንዘብ ሰብስቦ አከማችቶ ለንጉሱ ደረሰው። ሂዱና ውረሱበት ሌባ ቄስ ብሎ አስወረሰበት። ቄስ ቤተ ክርስቲያንን ትቶ ገንዘብ መሰብሰብ ከፈለክ መወረሱ አይቀርም። የእውነቴን እኮ ነው የምነግራቸው። ቅዱስ ጴጥሮስ አንድ ቀን እርሙን እኮ አሳ ሊያጠምድዶ ባዶውን ነው ዙሮ ሲነጋ እና እንደው የኔታ ሊቀ ሊቃውንት ዕዝራ ምን ይላሉ መሰላችሁ? እንደው ቅዱስ ጴጥሮስ ጌታ ሲመጣ ማልዳ ምንድን ያለው ለጌታ ስንለፍ አድረን አንድም አሳ ምን አላልንም አላገኘንምና ቄስ ሲነግድ ድሮም አያምርበትም ይላሉ። የኔታ ሲተረጉሙት ድሮም ቄስ ቢነግድ አያምርበትምና ጴጥሮስ ምን ብሎ መጣ? ባዶ መረቡን መጣ። የቄስ ንግዱ ማን ነበረ? ክርስቶስ ነበር። አዎ እግዚአብሔር ክርስቶስን ሲያገኝ ግን ምን መጣለት? አሳ አገኘ ነው። ቄስ ክርስቶስን ይነግዳል እንጂ አሳ አይነግድም አሉ። ገንዘብ ከሰበሰበ የክርስቲያን ሰው ገንዘብ ዓላማ ሆኖ ካገለገለ ይከስራል፣ ይወረሳል። ሲወረስበት እነዚህን ሴቶች መጣና እነዚህን ደናግል እሱ ነው ያስተማራቸው ቀሲስ ፎላ። እነዚህን ደናግል ሴቶች መጣና የንጉሱ ቢትወደድ መጥቶ ሃይማኖታችሁን ካዱ አላቸው። እኛ አንክድም አሉ። ሄደና ቀሲስ ፎላን ገንዘብህን እንድመልስልህ ከፈለክ እነዚህን ሴቶች ሃይማኖታችሁን ካዱ፣ ለጣዖት ስገዱ ብለህ ስበካቸዋል። ሄደና ሃይማኖታችሁን ካዱ አላቸው። ገንዘቡ እንዲመልስለት ለብር ብለው መልእክት ከሌላ ከነማን እንደሚቀበሉት አይታወቅም። የሚመጡ ቄሶች ዛሬም አሉን። እግዚአብሔር የተመሰገነ መተው ገንዘብ ውሻ በበላበት ምን ይላል የሚል የኢትዮጵያ ሰው ይጮሃል። የበልተው ተቀብለው በእውነቱ እንዲህ ነው እንዲያ ነው የሚሉ ቃሉን ላለማለት እንዲህ ነው እንዲያ ነው እያሉ እንደ ሜሞሪ እየተጫኑ የሚጮሁ እየመጡ የሚጮሁ ሞልተውናል። ዛሬም ቢሆን ከላይ እስከታች ነው ያልኩት። ምን አላልኩ አሉን ሰዎች ሞልተውናል። እንዲህ ያሉ ሰዎች አሉ። ምን አሉ እንዴ? ስታስተምረን የነበርክ እንዲህ አልክ እንዴ? በልቶ እኛስ ክርስቶስን እንከተላለን። መጨረሻ ላይ ሄደ፣ ታዘበው ንጉሱ። በል ክርስቶስን ካድና ደም ጠጣ፣ ለጣዖት የተሰዋውን በግ ጠጣ፣ ያደረ የበከተ ምግብ ብላ ነው የጣዖቱን መስዋዕት በላ። መጨረሻ ላይ እነዚህን አስተምረህ ጥሩ ክርስቲያን ያደረካቸውን ሴቶች በሰይፍ ግደላቸውና ገንዘብን መልስልሃለሁ አለ። ሊገላቸው ሰይፍ ይዞ ሄደ። አንተ ነፍሰ ገዳይ የክርስቶስን ሥጋ ለእኛ ባቆረርክበት እጅህ፣ የክርስቶስን ደም ለእኛ ባቆረርክበት እጅህ የእኛን ደም ልታፈስ መጣህን? ለአንተ ይብላኝ እንጂ እኛስ ክርስቶስ እንከተላለን ብለው አንገታቸውን ተቆርጠው ሰማዕት ሆኑ። አክሊል ተቀበሉበት። ተቀብለው ሲጨርሱ ምን ቢሆን ጥሩ ነው መሰላችሁ? ንጉሱ አንተ ለልጆች ያልሆንክ ለማንም አትሆንም ብሎ እሱንም ገደለ። ምኑን አጣ መሰላችሁ? ገንዘቡንም ሃይማኖቱንም ክብሩንም አጣ። እነዚያ ሴቶች ግን የጸናውን ማንን አሰቡ? ያስተማራቸው፣ የመከራቸው፣ ወንጌል የነገራቸው፣ ያቆረባቸው ቄስ ደማቸውን ሊያፈስ ሲመጣ
ክርስቶስን አስበው አክሊል ተቀበሉ። የጸናውን አስቡ። በስብሐት ለእግዚአብሔር። ይቆያል።